ዋትስ አፕ ኤቨሪባዲ ሃው አር ዩ ዱይንግ። በዛሬ ቪዲዮ አንድ አፕሊኬሽን አሳያችኋለሁኝ። አፕሊኬሽኑ በውስጡ የተለያየ ኢፌክቶችን የያዘ አፕሊኬሽን ነው። ለምሳሌ የተለያዩ ኢንትሮችን፣ ባክግራውንዶችን፣ አኒሜትድ ቴክስቶችን እናም የተለያዩ ኢፌክቶችን በቀላሉ ማግኘት የምንችልበት አፕሊኬሽን ነው። አፕሊኬሽኑ ፕሌይ ስቶር ላይ አይገኝም። መጨረሻ ላይ ከየት ማግኘት እንደሚችሉ አሳያችኋለሁኝ። ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ እንዲሁም የደወል ምልክት ኦንላይን ብሎን በመጫን በተሰማን ትችላላችሁ። ነባሮች ደግሞ ላይክ እና ሼር በማድረግ ጀምሩ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት በመጻፍ አበርታቱኝ። አሁን ቀጥታ ወደ ቪዲዮ። እስቲ አፕሊኬሽኑ ምን እንደያዘ ከፍተን ማየት እንችላለን። እኔ ለብዙ ጊዜያት ተጠቅሜያለሁ። እናም ብዙ ዩቲዩበሮች ወይም ኮንተንት ክሬተሮች እየተጠቀሙበት ያለው አፕሊኬሽን ነው። እናንተም ኢዚሊ ይህን ቪዲዮ አይታችሁ መጠቀም ትችላላችሁ። ኦኬ፣ አፕሊኬሽኑን ስትከፍቱ በእንደዚህ አይነት ፎርም ይመጣላችኋል። እዚህ ጋር እንደሚታዩት አንዳንድ ኢፌክቶች ደግሞ ኦፍላይን ይሰራሉ ኦር ደግሞ ኦንላይን የሚሰሩም አሉ። ኦንላይን የሚሰሩትን ደግሞ ዳውንሎድ አድርጋችሁ ኦፍላይን መጠቀም ትችላላችሁ ማለት ነው። ኦፍላይን አንዴ ዳውንሎድ ካደረጋችሁ በኋላ እየተጠቀማችሁ የራሳችሁን ኢፌክት መጨመር ትችላላችሁ። ማስት ኦንላይን ብቻ አይደለም ኤዲት የምታደርጉት ማለት ነው። እዚህ ጋር እንደሚታዩት አኒሜሽን ይላል፣ ኢንትሮ፣ የተለያዩ ኢንትሮዎች አሉ። አፕሊኬሽኑ ፎር ፍሪ ነው። እዚህ ጋር እንደሚታዩት በጣም ብዙ አይነት ኢፌክቶች አሉ። እዚህ ጋር ኢንስታግራም በሚልበት ለኢንስታግራም የሚሆኑ ቴክስቶች፣ አኒሜትድ ኢሜጆች፣ የተለያዩ ኢፌክቶችን ታገኙታላችሁ። እናም እዚህ ጋር ኒው ይላል። አዳዲስ በየሰዓቱ አፕሊኬሽኑን አፕግሬድ የሚታደርጉ ከሆነ አዳዲስ ኢፌክቶችን ማግኘት ትችላላችሁ። ስቶሪ፣ ኦይል ፔንቲንግ፣ እዚህ ጋር የሚታዩት ነገሮች ሁሉ አሉ ማለት ነው። ዛሬ ለማሳየት ያህል አኒሜሽን በሚሎ ገብቼ ማሳየት ይችላልኝ። ኦኬ፣ እዚህ ጋር ኦል የሚለውን ከተጫናችሁ ወይም ከነካችሁ ሁሉንም በአንድ ማግኘት ትችላላችሁ። ጋይዝ እዚህ ጋር እንደሚታዩት ነው ኤቨሪቲንግ። ኦኬ ጋይዝ፣ ለማሳየት ያህል እኔ አንድ ኢፌክት ተጠቅሜ ያሳያችኋለሁ። መጀመሪያ እዚህ ጋር መጠቀም የፈለጋችሁትን ወይም ኤዲት ማድረግ የፈለጋችሁትን አኒሜሽን ማንካት ትችላላችሁ፣ ደስ ያለውን። ሌላኛ ደግሞ እዚህ ጋር ሳልነግር ማላልፈው ነገር ፋቮራይት ውስጥ መክተት ትችላላችሁ። ለምሳሌ ይሄን ፋቮራይት ውስጥ ከትቻለሁኝ። የሆነ ሰዓት ቢፈልግ እዚህ ጋር ጠቅ አድርጌ ማግኘት ይችላለሁኝ ማለት ነው። ስለዚህ ይሄን ራሱ ኤዲት ማድረግ ስለፈለኩ ገብቼ በዚህም ፎርም ማሳየት ይችላለሁኝ። እንደዚህ አንዴ ስትነኩ በእንደዚህ አይነት ፎርም ይመጣላችኋል። ከለር እንድትመርጡ ይጠይቃችኋል። ለምሳሌ ባክግራውንድ ከለር ላል ኦር ደግሞ ከለሮች አሉ፣ ግን ባክግራውንድ ኢሜጆችን ከአፕሊኬሽኑ ራሱ ማግኘት ትችላላችሁ ማለት ነው። እዚህ ጋር የተለያዩ ኢሜጆች አሉ። ለምሳሌ ጌሚንግ ይላል፣ ቴክኖሎጂ ይላል፣ የተለያዩ አሉ። ቫላንታይን፣ ሚኒማል፣ ኦይል ፔንቲንግ፣ የተለያዩ ኢሜጆች አሉ። እነ ደግሞ ለጊዜ ቴክስቸር በሚለው ልግባና ላሳያችሁ። ኢሜጁን ደግሞ ወር ዳውንሎድ ማድረግ ትችላላችሁ። እዚህ ጋር እንደምታዩት የዳውንሎድ ምልክት አለ። አንዴ ስትጫኑ በእንደዚህ አይነት ፎርም ዳውንሎድ ይላል ማለት ነው። እዚህ ጋር እንደምታዩት ግን ዳውንሎድ ሲታደርጉ you have to on your Wi-Fi or data። ኦኬ ዴን ከዛ በእንደዚህ አይነት ፎርም አንዴ ትነኩታላችሁ፣ ትጠብቃላችሁ። ቹዝ ካንቫስ ሬሾ ላል ኦር ሳይዝ ላል። የእናንተ ሬሾ ዲፔንድ ኦን በሚሰሩት ቪዲዮ ሊሆን ይችላል ማለት ነው። እኔ ዝም ብዬ በዩቲዩብ ስታንዳርድ መምረጥ ይችላል። እዚህ ደግሞ ዱሬሽን የሚለው ቦታ ታዩታላችሁ። ዱሬሽን 15 ሰከንድ ይላል አውቶ የሚቀመጥበት። እኔም ደግሞ ለጊዜ የሚፈልገው 15 ሰከንድ ነው። እናንተ ደግሞ መጨመር መቀነስ ትችላላችሁ። ይሄ ማለት ደግሞ የምትሰሩት አኒሜሽን ለምን ያህል ደቂቃ ወይም ለምን ያህል ዱሬሽን ይቆይ የሚለውን ነው የምትወስኑት ማለት ነው። ዴን ከዛ በኋላ ክሬት ትላላችሁ ማለት ነው።
ኦኬ ክሬት ካላችሁ በኋላ አኒሜሽኑ በእንደዚህ አይነት ሁኔታ ይመጣል። ከዛ በኋላ እዚህ ጋር መታችሁም ዱሬሽን መቀነስ ትችላላችሁ። ዱሬሽን በሚለው አሁን ይሄ ትንሽ ስለበዛ ዱሬሽን በእንደዚህ አይነት ፎርም መቀየር ይችላሉ። ኦኬ ከዛ በኋላ ወደ አኒሜሽን ገብቼ አንዴ ጠቅጠቅ ማድረግ ይችላሉኝ ለመግባት። ኦር ደግሞ እዚህ ጋር ቼንጅ ባክግራውንድ ማድረግ ይችላሉኝ። ሌላ ደግሞ እንደዚህ ባክግራውንዱ እንዲጠቁር ወይም ብሌር እንዲሆን ማድረግ ይችላሉ ማለት ነው። እናንተ በምትፈልጉት ስታይል ኤዲት ማድረግ ትችላላችሁ። ዴን አንዴ እንደዚህ ከነካችሁ በኋላ ኦር ደግሞ ሁለቴ ጠቅጠቅ ካደረጋችሁ በኋላ ዩቱብ ዶት ኮም የሚል ነገር አለ። እኔ ደግሞ ዝም ብዬ የዩቱብ እዚህ ጋር እንደሚታዩት ፕሌይ ብለን እንየው። የዩቱብ አይከን ስላለው እኔ የራስን ቻናል ማስገባት ስለፈለኩ እዚህ ጋር ዩቱብ ዶት ኮም የሚለውን ቲቼ ዝም ብዬ ሃይፕ ቴክስት በሚልበት ቦታ ኢትዮ ኦር ደግሞ ሰብስክራይብ ማለት እችላለሁ ማለት ነው። ሰብስክራይብ ዩቱብ ዶት ኮም በሚልበት ቦታ የራስን ቻናል ማስገባት ይችላለሁኝ ማለት ነው። ኢትዮ ስኪል ሼር ከዛ በኋላ ራይት ይላለሁኝ። እስቲ አኒሜት አድርገን እንየው። ኢትዮ ስኪል ሼር ሰብስክራይብ ይላል ማለት ነው። ከዛ በኋላ እዚህ ጋር ቴክስት የሚልበት ቦታዎች አሉ። ፎንቶችን ማስተካከል እንችላለን ማለት ነው። እዚህ ጋር እንደምታዩት ፎንቱን በእንደዚህ አይነት ሁኔታ ማስተካከል ትችላላችሁ። ቪዲዮ እንዳይረዝም እኔ ቶሎ ቶሎ ብዬ ለማሳየት ሞክራለሁኝ። ከዛ በኋላ ከለሮችን መምረጥ ትችላላችሁ የኢሜጁ ማለት ነው። እዚህ ጋር እንደምታዩት ከለሩን መምረጥ በእነዚህ አይነት ፎርም መምረጥ ትችላላችሁ። እኔ ደግሞ በዩቱብ ስታንዳርድ ከለር እንዲሆን ስለምፈልግ አንዴ በዛው እንደነበረው ይተዋለሁኝ። አውትላይኖችን ማስተካከል ትችላላችሁ ሙሉ ኢፌክቱ ማለት ነው። ከዛ ለጊዜው ይበቃዋል። ከዛ ራይት ብላችሁ መውጣት ትችላላችሁ። ዴን እዚህ ጋር የዳውንሎድ ምልክት ታውታላችሁ። ዳውንሎድ ማድረግ ትችላላችሁ። ዳውንሎድ ሲታደርጉ በግሪን ስክሪን ነው ወይም GIF ይኖራል ማለት ነው። GIF ማለት ኢሜጅ ሆኖ የሆነ አኒሜሽን ይኖረዋል ማለት ነው። ኢሜጁ አኒሜትድ የሆነው ነው የሚወጣላችሁ። ጀስት አኒሜትድ ይሁን እንጂ ቪዲዮ አይደለም፣ በኢሜጅ ፎርም ነው የሚወጣ ማለት ነው። ሌላኛ ደግሞ እዚህ ጋር ኳሊቲ መጨመር ትችላላችሁ። ለምሳሌ 480 720 ምናምን ይላል። አሪፍ የሆነው 4K ደግሞ ማግኘት የሚችለው 1080 ላይ ስለሆነ 1080 ማድረግ ትችላላችሁ። ከዛ በኋላ ቪዲዮ ማለት ትችላላችሁ። ኦር ደግሞ ባክግራውንዱ ማትፈልጉ ከሆነ በግሪን ስክሪን ዳውንሎድ አድርጋችሁ በክሮማኬ በግሪን ስክሪን ሪሙቭ ማድረግ ትችላላችሁ በተለያየ አፕሊኬሽን። ዴን ከዛ እኔ የሚፈልገው ከነ ባክግራውንዱ ስለሆነ ኤክስፖርት ማድረግ ይችላሉ ማለት ነው። ኤክስፖርት ትላላችሁ ማለት ነው። ኤክስፖርት ስትሉ ፕሊዝ ዶንት ኤግዚስት ሃይፕ ቴክስት ይላል። ኦር ስዊች ቱ አዘር አፒስ ዋይል ኤክስፖርቲንግ ይላል። ኤክስፖርት አድርጎ እስከ መጨረስ ድረስ እንጠብቃለን ማለት ነው። ኦኬ ጋይዝ አልቋል። ከዛ በኋላ የሰራነው ኢፌክት ይሄን ይመስላል። ቀጥታ ይሄን ፋይል ኢሜጅ ውስጥ ማግኘት ይችላላችሁ። አፕሊኬሽኑን ከየት እናገኛለን ካላችሁ እዚህ ጋር በሚታዩት ኢትዮ ስኪል ሼር በሚለው ቴሌግራም ቻናል ላይ ማግኘት ትችላላችሁ። ከዛ ይዛ በሰርች ባሩ ላይ ሃይፕ ቴክስት ካላችሁ የዳውንሎድ ሊንክ ይመጣላችኋል። ስቶር ላይ ራሱ ብታገኙ አፕሊኬሽኑ ፋንክሽናል ላይሆን ይችላል። ስለዚህ በዚህ ፎርም አፕሊኬሽኑን ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ጋይዝ አይ ሆፕ ቪዲዮን እንደወደዳችሁ ተስፋ አደርጋለሁ።